ኤላ ተነስ ና ፖሊስ ጣቢያ ቼክ እናድርግ። ቤዛ አረጋጉት። ዴቪድ ና ተነስ ና እንውጣ። ልቀቁኝ፣ ከእነሱ ጋር መሄድ አለብኝ። ቆይ እንዴት ነው የምታስቡት እናንተ? ቢንጎ ልጅ ሞተችው። ዴቭ ተረጋጋ እባክህ ተረጋጋ። ወይኔ ምንድነው የሚያደርጉት? ኧረ በእናትህ ልጅቷ ሞተች። ምን? ማን የገደላት? ማናት የሞተች? ሊዲያ ሞተች። ዛሬ ሆነች ልጅ ታችኛው ጫካ ተገላ ተገኘች። ምን? አዎ ሰፈሩ እንዳለ በፖሊስ ተከቧል። እኛም ከዚህ ሰፈር ብንጠፋ ነው የሚሻለው። ወይኔ ማን እንደዚህ ያደርጋት? ለነገሩ ልጅቷ ትንቀለቀለች። አሁን ወንድሟ ራሱ ሰው ነው። አረ በጣም ከባድ ነገር ነው። ምን እንደሚያደርግ ለመገመት ይከብደኛል። እና ቤታቸው ሄደን እንገራቸው። ያም አለ እንዴ? ፖሊሶቹ እስካሁን ይነግሯቸዋል። አሁን እነሱ ቤት መሄድ ማለት ፖሊሶቹን በገዛ እጃችን እሰሩን ማለት ነው። ኤላ መጣ። ፊቱ ውስጥ የሰማ ሰው ይመስላል። አይላ እንደምሽ እናንተ ባልኩት ልጅቱን ያረጋቸዋል። ምንድነው? ምንም የምናውቀው ነገር የለም እንዴ? እኛ የምናውቀው ነገር የለም። አዎ ባልኩት እነሱ ምንም አያውቁም። እንደውም ሊዳን እያፋለጉን ነበር። ተረጋጋ አንተ። በቃ እግዚአብሔር ያጽናችሁ። ልጁ ሞታለች እያልከኝ? ታይ ሰፈር ጫካ ውስጥ የሆነች ልጅ ተገላ ተገኝታለች። ምን? እናንተ ልጁ ሆነ እርግጠኛ ነህ? ሂዳ አይታታ? ኧረ አላየኋትም። ይኸውላችሁ ይሄን ነገር ከእናንተ ውጭ ማንም እንዳይሰማ እኔና እሱ ፖሊስ ጣቢያ ሄደን ቼክ እናደርጋለን። ሰሙና ለሞና አትልፋ። ሁሉም ሰው ሰምቷል። እንደውም መጨረሻ የሰማነው እኛ ሳንሆን አንቀር። እንዳለ የሰፈሩ ሰው እኮ የሚያወራው ስለሷ እኮ። በቃ እኛ እንሂድ። ስማ ይኸውልህ አሁን እኛም ከዚህ ሰፈር መጥፋት አለብን። የት? ሰው የማይበዛበት ቦታ። ይሄ ነገር እስኪረጋጋ ድረስ እኛም እንጥፋ። እሺ አደይ ግን በጣም አዝና ነው የሚሆነኝ። ኧረ እባክህ እና ለቅሶ ደርሰህ ትመጣ? አው ለቅሶማ መድረስ አለብን። ምንም ቢሆን እኮ አብረናችሁ እየፈለግን ነበር። ኧረ ኪንጎ በእናትህ አትጃጃል። ለቅሶን ድረስ ብለን በራሳችን እጅ ሸቤ እንውረድ? ይኸውልህ አሁን ከዚህ ሰፈር ጠፍተን መረጋጋት ነው ያለብን። ታዲያ ወዴት ነው የምትሄደው? ጠብቀኝ እንጂ። የራሱ ጉዳይ። ከመጣ ካልመጣ እህቴ እኮ ሞታለች። ቆይ ምን አድርጋቸው ነው? እሺ ለማየ ምን ልላት ነው? ለአባዬስ ምን ልለው ነው? እህቴ ሞታለች፣ ትንሿ እህቴ ሞታለች አለ። ሊዱ እኮ ምን የምታውቀው ነገር የለም። ሊዱ እኮ የዋህ ናት። ምን እንደምልህ አላውቅም። ዴቭ በጣም ነው ያዘንኩት። ጭራሽ ያልተጠበቀ ነገር ነው። ናው ወዴት ሄደ? እኔ እንጃ አላየሁትም። ወደ ውጭ ወጥቷል። አዎ ለቅሶ ጫጫታ ምናምን አይመቸውም። ናውል ሲጨንቀው ወጣ። በእኔ ተሳቢ እኔ ምንም የማውቀው ነገር የለም። እኔ ምንም አላየውም፣ ምንም አልሰማሁም። ማን አይታችኋል ሰምታችኋል አላችሁ? ምንድነው ቆይ የምታወሩት? እናንተ ሰዎች ያማችኋል እንዴ? ፍቅር ናት። ቆይ ምን እንደምትቀባጥሪው አንቺ አልሽ ነው እዚህ ቤት አመጣሽው? እኔ ምን አገባኝ? አፍሽን ዝጊ። ዝም ብለሽ የማታውቂውን ነገር አትለፍልፊ። አይ በቃ ቆይ ምንድነው የምትለፈልፉት? ሊዱ እኮ ሞተች እንጂ ታመመች አልተባላችሁም። ትንሽ እንኳን ለሰው አታዝኑ። እዚህ ትጨቃጨቃላችሁ። ድሮም እናንተ አትረቡም። እሺ ግዴታ ማዘኔን ለማሳየት ማልቀስ አለብኝ። አንቺ ለሊታ ብየዋ ግን ትንሽ አላበዛሽው?